በዛሬው ትዕይንት ሴማ ባባ ጋር የምትተኩስበትን ዙልፈኬር የሚታገጥበትን በመጨረሻም የሶንጉል ሚስጥር የሚታወቅበትን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ትዕይንቱ የሚጀምረው ሳደቲን ባለቤት ሶንጉል ፖሊስ ጣቢያ በዶክተር ፌሪያት ግድያ ቃለ መጠይቅ ሲደረግላቸው ነው። ሙስታዝ የዶክተሩን ግድያ ተከትሎ ሶንጉል አንዳንድ ጥያቄዎች ሲጠይቃት ሶንጉል ፊት ላይ ፍርሃት ቢታይባት ምንም እንደሌለ በማስመሰል የሙስታዝን ጥያቄዎች ትመልሳለች። ሙስታዝም አዲስ ነገር ካለ እንድታሳውቁም ብሎ ሊሸኛት ሲል አንድ መርማሪ ገብቶ በዶክተር ፌሪት ግድያ የአይን እማኝ እንዳገኙ አንዲት ሕፃን ልጅ በግድያው ሰዓት አንድ ወንድና ሴት እንዳየች ይነግረዋል። ሶንጉልና ሳደቲን በድንጋጤ በቆሙበት ደንግጠው ቀርተዋል። ሙስታዝም ቃሏን የሚቀበል አንድ ሰው ነገ ላክ ብሎ ሳደቲን ሶንጉል መሄድ ትችላላችሁ ይላቸዋል። ከፖሊስ ጣቢያውም እንደወጡ ሶንጉል ነገሮች ከቁጥጥር ውጭ መሆኑን እያሰበች ሳደቲንን ለአንዴና ለመጨረሻ ጊዜ ለቤተሰቦች እንዳይናገሩ ብር እንስጣቸው ብላ ትነግረዋለች። ሳደቲንም አላስፈላጊ ነው ቢላትም ሶንጉል ግን ግዴለም ትንሽ ብር ሰጠናቸው፣ ይህም ፋይል እንዝጋው ትለዋለች። ሳደቲንም በሀሳቧ ተስማምቶ መጀመሪያ ቤት እንሄድ፣ በኋላ ማታ የዶክተር ፌሪት ቤት እንሄዳለን ይላታል። ከጊዜ በኋላ ባህሪ ቤት ያልተጠበቀ ዜና ሰምተዋል። ባህሪ በሞት አፋፍ ላይ ጥሎት የነበረው ጠላት ዛፈር ከኮማ እንደነቃና ሕይወቱ እንዳላለፈች ይነገረዋል። ባህሪ ይህንን ሲሰማ በንዴት እንዴት እስካሁን አልሞተም፣ እንዴት ሊተርፍ ቻለ በማለት ይናደዳል። ዛፈር በሕይወት መኖሩ ለባህሪ ቤተሰብ ትልቅ አደጋ መሆኑን ጠንቅቆ ያውቅ ስለነበር ወዲያውኑ አይሼጉል ጋር ደውለው ፖይራዝና እሷን በአስቸኳይ ወደ ቤት እንዲመጡ ይነግራቸዋል። አይሼጉል ሁለቱንም ከጠራቸው ምን እንደሚፈጠር ገምታ ነበር። ባህሪ ፖይራዝን ጠርቶ ከዛሬ ጀምሮ አይሼጉል ጎን ንቅንቅ እንዳትል ዛፈር በሕይወት ስላለ ምንም ሊያደርግ ይችላል ብሎ ጥብቅ ትዕዛዝ ይሰጠዋል። አይሼጉል በዚህ ውሳኔ ተበሳጭታ የራሷን ሕይወት በነፃነት መምራት እንደምትፈልግ ትነግረዋለች። ባህሪ ባባ ግን የልጁን ደህንነት አደጋ ላይ ሊጥል አልፈለገም። በዚህ ሁሉ ክርክር ውስጥ ሴማ በተረበሸ ስሜት ውስጥ ሆና ትወጣለች። አይሼጉል የሴማን ሁኔታ አይታ ምን እንደተፈጠረ ስጠይቃት አትጠይቂ በማለት ትናገራታለች። በተመሳሳይ ሰዓት ዙልፈኬር ያልተጠበቀ እንግዳ ቺግዴምን ከባህሪ ጋር ሊያስተዋውቃት ይዟት ይመጣል። ባህሪ እንደ ልማዱ የቤተሰብ አባትነቱና የተከበረ ባህሪውን በማሳየት ቺግዴምን በጥሩ ሁኔታ ይቀበላታል። በሌላ ትዕይንት የሲና እናት ቤጎም ፖይራዝን ለልጃቸው ስነ ልቦና ሲባል ሶስታቸው አንድ ላይ ሆነው እራት እንዲበሉ ትጠይቀዋለች። ፖይራዝም ይህን ለአይሼጉል ሲነግራት ለልጁ ደስታ ሲል እንዲሄድ ትፈቅድለታለች። በዚህ መሃል ሙምታዝ ፖይራዝ ቤት በመሄድ የፖሊስነት ማዕረጉ እንዲመልስለት ከፈለገ ከባህሪ ቤት አዲል ቶፓል የሚለውን ፋይል ሰርቀ አምጣልኝ ይለዋል። ፖይራዝም ሕይወቱ ሙሉ ለሙሉ ሲመኙ የነበረውን የፖሊስነት ሙያውን ለማስመለስ አሁን እንደ ቤተሰብ የተቀበለውን ባህሪን መክዳት ይኖርበታል። ዛፈር ሆስፒታል አልጋ ላይ ሆኖ እንኳን አደገኛ ዕቅዱ ማዘጋጀቱን አላቆመም። የዛፈር ሰዎች ሙምታዝ የዶክተር ፌሪትን ሞት ሚስጥር ለማወቅ ሲከታተሉ አንድ አስደንጋጭ መረጃ ያሉ። የሳደቲን የሕክምና መዝገብ ላይ ሳደቲን መካ እንደሆነና መውለድ እንደማይችል የሚገልጽ ማስረጃ ያገኛሉ። ይህ ማለት ደግሞ ሶንጉል ያረገዘችው ከሌላ ሰው ነበር። ሙምታዝም ሚስጥሯን እንደሚያውቅና እንዲያወራት እንደሚፈልግ ይነግራታል። በኋላ ላይ ሙምታዝ አንቺ እርጉዝ የሆንሽ ከሌላ ወንድ መሆኑን አውቃለሁ፣ ይህን ሚስጥርሽን ባህሪ ሳደቲን ካወቁ ምን እንደሚፈጠር ታውቂያለሽ ይላታል። ሶንጉልም ያለቀሰች ሚስጥሯ እንዳይወጣባት ትማጸነዋለች። ሙምታዝ ሚስጥርሽ እንዲጠብቅልሽ ከፈለሽ ከዛሬ ጀምሮ የባህሪ ቤት ውስጥ የኔ አይንና ጆሮ ትሆኛለሽ ይላታል። ሶንጉልም ሌላ ምንም ምርጫ ስለሌላት እያለቀሰች ትስማማለች። አይሼጉል ዛፈርን ለመሰለል ወደ ሆስፒታል ሄዳ ደህና መሆኑን ጠይቋለች። ዛፈርም እየተሻለ መሆኑን ይነግራታል። አይሼጉልም ከክፍሉ እንደወጣች የዛፈር ቀኝ እጅ በስልክ አትጨነቅ፣ የባህሪ ቤት ውስጥ አሁን የራሳችን ሰው አስገብተናል እያለ ሲያወራት ትሰማዋለች። ይበልጥ ያስደነገጣት ደግሞ ስልክ የሚያወራው ሙምታዝ ጋር በመሆኑ ነበር። የራቱም ሰዓት ደርሶ ሲና እናትና አባቱን አንድ ጠረጴዛ ላይ ሲያይ ደስ ብሎታል። ቤጉም ይህንን አጋጣሚ ተጠቅማ የድሮን ቤተሰባዊ ሕይወታቸውን ለመመለስ ስትሞክር የፖይራዝ ልብ ግን ያለው እቤት ሆኖ የሚጠበቀው አይሼጉል ጋር ነበር። ነገር ግን አይሼጉል የሰማችውን ልትነግረው ወደዚህ ሬስቶራንት ስትመጣ ፖይራዝ ከቀድሞ ሚስቱና ልጁ ጋር ሲስቁ ትመለከታቸዋለች። ከእራቱም በኋላ ቤጉም አይሼጉልን ለማስቀናት ፖይራዝን ትስመዋለች። ፖይራዝም አይሼጉል እንደተገናኙ ዛፈር ጋር አጠገቡ እንዳትደርሽ አላልኩሽም ሲላት የሆነ ሚስጥር ሰምቼ ነው፣ የዛፈር ቀኝ እጅ በስልክ የባህሪ ቤት ውስጥ ሰላይ ያለ ሲል ሰምቼዋለሁ። ፖይራዝም ማን ጋ ነበር ሲያወራ የነበረው ሲላት ሙምታዝ ጋ ብላ ማን ሊሆን ይችላል እኛ ቤት ያለው ሰላይ ብላ ትጠይቀዋለች። በመጨረሻም ሴማ ባህሪ ጋር ደውላ ቤት ውስጥ ብቻዋ እንደሆነና ማግኘት እንደምትፈልግ ትነግረዋለች። ባባም ነይ ቢሮ ብቻዬን ነኝ ይላታል። ባህሪ ከክፍሉ ተቀምጦ ሳለ ሴማ ገብታ የደበከኝ ነገር ካለ ንገረኝ ትለዋለች።
ባባም መልሶ ለምሳሌ ሲላት ሴማ በንዴትና በጩኸት አንተ አባቴን ለማስገደል ትዕዛዝ ባሰጥ ኖሮ አባቴ ይኖር ነበር ብላ ሽጉጡን አውጥታ ባህሪ ላይ ትደቅንበታለች። ጩኸት የሰማው ሰፈር ምን እያደረግሽ ነው ሴማ አብደሻል ሲላት ሁለታችሁም ታውቆ ነበር ከኔ ደብቃችሁኝ ብላ መሳሪያዋን ስታቀባብል ሰፈር ሽጉጡን አውጥቶ መሳሪያሽን አውርጂ ሴማ ይላታል። ባባ ጋር ትተኩስበት ይሆን? ለሁላችንም ጥያቄ ነው። ትዕይንቱ ይቀጥላል።